በአጋጣሚ እዚሁ ላይ እኔ ብዙ ጊዜ ስልኬን ሪከርድ ተጠቀማለሁ ከዛ በኋላ የማያስፈልጉ ከሆነ አጠፋቸዋለሁ በአጋጣሚ እሳቸውም ሲደውሉልኝ ስልኬ ይቀርጽ ነበር እሳቸው ንግግር ስለዚህ ለአድማጩም ለእንትኑም ግልጽ እንዲሆን እሳቸውና እኔ ያደረግናትን አጭር ልውውጥ ከዛ መረጃ ማግኘት ይችላሉ ቢሮ እርምጃ ወስደናል ምን ዝርዝሩ ምንድነው ነገረኝና እንግዲህ በአዴፓ አመራሮች ላይ ኦሬዲ የህዝቡ ሰላማዊና የመኖር መብቱ ጥያቄ ውስጥ ለገባ የህዝብ ጥያቄ ደግሞ ማንሳት በመቸገራቸው አትሊስት የህዝቡን ጥያቄም በመቀልበሳቸው ያው በድርጅቱ አመራሮች ላይ ኦሬዲ እርምጃ ተወስዷል እንዳትደነግጡ እዚህ አካባቢ ሶሳይቲው ወደ ቤቱ እንዲገባ የአካባቢ የጸጥታ ኃይልና ሚሊሻ ደግሞ ራሱ እንዲቆጣጠር ትላለ ወደ ቤት ሁሉም ባህር ዳር በተለይ ሁሉም የሚሰጠው መመሪያ እንዲጠብቅ ከጸጥታ ቢሮ ካሜራው እንላክ ገስት ሃውስ